ተነፍጎት አይቀርም ብለዋል። አጫሉን የገደለና ጀዋር መሐመድን ያሰረ አካል አይገዛንም። ፍትህ ለአጫሉ ሁንዴሳ፣ ፍትህ ለጀዋር መሐመድ፣ ፍትህ ለኦሮሞ የፖለቲካ እስረኞች የሚሉና ሌሎች መፈክሮችን ማሰማታቸው ተሰምቷል። ከአምቦ የአምቦ ተማሪዎች ዛሬ ባፈነዱት ጸረ ብልጽግና የተቃውሞ ሰልፍ ላይ ሁሉም የኦሮሞ የፖለቲካ እስረኞች ያለ አንዳች ቅድመ ሁኔታ እንዲፈቱ የሚጠይቁ መፈክሮችን አስተጋብቷል። የአምቦ ከተማ ፖሊስና የኦሮሚያ ልዩ ኃይል ሰልፉን ለመበተን ወደ ሰማይ መተኮሱን የከተማው ነዋሪዎች ተናግረዋል። ተማሪዎቹ ዩኒፎርማቸውን በመልበስ የተቃውሞ ሰልፍ በሰላማዊ መንገድ እያካሄዱ ያሉ በከተማው ፖሊስና በኦሮሚያ ልዩ ፖሊስ ጥቃት እንደተፈጸመባቸው የአይን እማኞች ገልጸዋል። የአይን እማኞቹ የተማሪ ዩኒፎርም ለብሰው በሰላማዊ መንገድ መፈክሮችን ያሰሙ ተማሪዎችን ማሰር፣ መደብደብና ማሸበር ከጸጥታ አካላት የማይጠበቅ አሳፋሪ ተግባር ነው ብለውታል። ከአምቦ የሚፈነዱ የነጻነት ትግሎች እንደ ሰደድ እሳት በመላው ኦሮሚያ እንደሚቀጣጠል የሚያውቁ የአምቦ የብልጽግና ካድሬዎች ውጥረት ውስጥ መግባታቸውና ታጣቂ ኃይሎችን በከተማው ማሰማራታቸው ታይቷል። የተቃውሞ ሰልፉ በተማሪዎች መፈንዳቱን ተከትሎ አምቦ ከተማ በከተማው ፖሊስና በኦሮሚያ ልዩ ኃይል መወረሩም ታይቷል። የብልጽግናን አገዛዝ በመቃወምና ለኦሮሞ የፖለቲካ እስረኞች ድጋፋቸውን ለማሳየት የድሬዳዋ ተማሪዎች ትላንት የተቃውሞ ሰልፍ ማካሄዳቸውም ይታወቃል። የድሬዳዋ ተማሪዎችም ብልጽግናን የሚያወግዙ መፈክሮችን አሰምተው ነበር። ትላንትና ተማሪዎቹ ጀዋር መሐመድን ጨምሮ ሁሉም የኦሮሞ የፖለቲካ እስረኞች ይፈቱ የሚሉና የአብይን አህመድን አገዛዝ የሚቃወሙ መፈክሮችን አሰምተዋል። እንግዲህ ውድ አድማጮቻችንና ተመልካቾቻችን በአምቦ የተካሄደውን ሰላማዊ ሰልፍ ወይም የተቃውሞ ሰልፍን ተከትሎ በከተማው የምታዩትንና ሌሎች ጉዳዮችን ተከታትለን የምንዘገብ ይሆናል። ደህና ቆዩን። ሆነው በአምቦ የኦሮሞ ተማሪዎች የብልጽግናን አገዛዝ የሚቃወም የተቃውሞ ሰልፍ ዛሬ አፈነዱ። በተቃውሞ ሰልፉ ላይ አጫሉ ሁንዴሳ ፍትህ ተነፍጎት አይቀርም ብለዋል። አጫሉን የገደለና ጀዋር መሐመድን ያሰረ አካል አይገዛንም። ፍትህ ለአጫሉ ሁንዴሳ፣ ፍትህ ለጀዋር መሐመድ፣ ፍትህ ለኦሮሞ የፖለቲካ እስረኞች የሚሉና ሌሎች መፈክሮችን ማሰማታቸው ተሰምቷል። ከአምቦ የአምቦ ተማሪዎች ዛሬ ባፈነዱት ጸረ ብልጽግና የተቃውሞ ሰልፍ ላይ ሁሉም የኦሮሞ የፖለቲካ እስረኞች ያለ አንዳች ቅድመ ሁኔታ እንዲፈቱ የሚጠይቁ መፈክሮችን አስተጋብቷል። የአምቦ ከተማ ፖሊስና የኦሮሚያ ልዩ ኃይል ሰልፉን ለመበተን ወደ ሰማይ መተኮሱን የከተማው ነዋሪዎች ተናግረዋል። ተማሪዎቹ ዩኒፎርማቸውን በመልበስ የተቃውሞ ሰልፍ በሰላማዊ መንገድ እያካሄዱ ያሉ በከተማው ፖሊስና በኦሮሚያ ልዩ ፖሊስ ጥቃት እንደተፈጸመባቸው የአይን እማኞች ገልጸዋል። የአይን እማኞቹ የተማሪ ዩኒፎርም ለብሰው በሰላማዊ መንገድ መፈክሮችን ያሰሙ ተማሪዎችን ማሰር፣ መደብደብና ማሸበር ከጸጥታ አካላት የማይጠበቅ አሳፋሪ ተግባር ነው ብለውታል። ከአምቦ የሚፈነዱ የነጻነት ትግሎች እንደ ሰደድ እሳት በመላው ኦሮሚያ እንደሚቀጣጠል የሚያውቁ የአምቦ የብልጽግና ካድሬዎች ውጥረት ውስጥ መግባታቸውና ታጣቂ ኃይሎችን በከተማው ማሰማራታቸው ታይቷል። የተቃውሞ ሰልፉ በተማሪዎች መፈንዳቱን ተከትሎ አምቦ ከተማ በከተማው ፖሊስና በኦሮሚያ ልዩ ኃይል መወረሩም ታይቷል። የብልጽግናን አገዛዝ በመቃወምና ለኦሮሞ የፖለቲካ እስረኞች ድጋፋቸውን ለማሳየት
የድሬዳዋ ተማሪዎች ትላንት የተቃውሞ ሰልፍ ማካሄዳቸውም ይታወቃል። የድሬዳዋ ተማሪዎችም ብልጽግናን የሚያወግዙ መፈክሮችን አሰምተው ነበር። ትላንትና ተማሪዎቹ ጀዋር መሐመድን ጨምሮ ሁሉም የኦሮሞ የፖለቲካ እስረኞች ይፈቱ የሚሉና የአብይን አህመድን አገዛዝ የሚቃወሙ መፈክሮችን አሰምቷል። እንግዲህ ውድ አድማጮቻችንና ተመልካቾቻችን በአምቦ የተካሄደውን ሰላማዊ ሰልፍ ወይም የተቃውሞ ሰልፍን ተከትሎ በከተማው የምታዩትንና ሌሎች ጉዳዮችን ተከታትለን የምንዘግብ ይሆናል። ደህና ቆዩን። ሆነው በአምቦ የኦሮሞ ተማሪዎች የብልጽግናን አገዛዝ የሚቃወም የተቃውሞ ሰልፍ ዛሬ አፈነዱ። በተቃውሞ ሰልፉ ላይ ሃጫሉ ሁንዴሳ ፍትህ ተነፍጎት አይቀርም ብለዋል። ሃጫሉን የገደለና ጀዋር መሐመድን ያሰረ አካል አይገዛንም፣ ፍትህ ለሃጫሉ ሁንዴሳ፣ ፍትህ ለጀዋር መሐመድ፣ ፍትህ ለኦሮሞ የፖለቲካ እስረኞች የሚሉና ሌሎች መፈክሮችን ማሰማታቸው ተሰምቷል። ከአምቦ የአምቦ ተማሪዎች ዛሬ ባፈነዱት ጸረ ብልጽግና የተቃውሞ ሰልፍ ላይ ሁሉም የኦሮሞ የፖለቲካ እስረኞች ያለ አንዳች ቅድመ ሁኔታ እንዲፈቱ የሚጠይቁ መፈክሮችን አስተጋብቷል። የአምቦ ከተማ ፖሊስና የኦሮሚያ ልዩ ኃይል ሰልፉን ለመበተን ወደ ሰማይ መተኮሱን የከተማው ነዋሪዎች ተናግረዋል። ተማሪዎቹ ዩኒፎርማቸውን በመልበስ የተቃውሞ ሰልፍ በሰላማዊ መንገድ እያካሄዱ ያሉ በከተማው ፖሊስና በኦሮሚያ ልዩ ፖሊስ ጥቃት እንደተፈጸመባቸው የአይን እማኞች ገልጸዋል። የአይን እማኞቹ የተማሪ ዩኒፎርም ለብሰው በሰላማዊ መንገድ መፈክሮችን ያሰሙ ተማሪዎችን ማሰር፣ መደብደብና ማሸበር ከጸጥታ አካላት የማይጠበቅ አሳፋሪ ተግባር ነው ብለውታል። ከአምቦ የሚፈነዱ የነጻነት ትግሎች እንደ ሰደድ እሳት በመላው ኦሮሚያ እንደሚቀጣጠል የሚያውቁ የአምቦ የብልጽግና ካድሬዎች ውጥረት ውስጥ መግባታቸውና ታጣቂ ኃይሎችን በከተማው ማሰማራታቸው ታይቷል። የተቃውሞ ሰልፉ በተማሪዎች መፈንዳቱን ተከትሎ አምቦ ከተማ በከተማው ፖሊስና በኦሮሚያ ልዩ ኃይል መወረሩም ታይቷል። የብልጽግናን አገዛዝ በመቃወምና ለኦሮሞ የፖለቲካ እስረኞች ድጋፋቸውን ለማሳየት የድሬዳዋ ተማሪዎች ትላንት የተቃውሞ ሰልፍ ማካሄዳቸውም ይታወቃል። የድሬዳዋ ተማሪዎችም ብልጽግናን የሚያወግዙ መፈክሮችን አሰምተው ነበር። ትላንትና ተማሪዎቹ ጀዋር መሐመድን ጨምሮ ሁሉም የኦሮሞ የፖለቲካ እስረኞች ይፈቱ የሚሉና የአብይን አህመድን አገዛዝ የሚቃወሙ መፈክሮችን አሰምቷል። እንግዲህ ውድ አድማጮቻችንና ተመልካቾቻችን በአምቦ የተካሄደውን ሰላማዊ ሰልፍ ወይም የተቃውሞ ሰልፍን ተከትሎ በከተማው የምታዩትንና ሌሎች ጉዳዮችን ተከታትለን የምንዘግብ ይሆናል። ደህና ቆዩን። ሆነው በአምቦ የኦሮሞ ተማሪዎች የብልጽግናን አገዛዝ የሚቃወም የተቃውሞ ሰልፍ ዛሬ አፈነዱ። በተቃውሞ ሰልፉ ላይ ሃጫሉ ሁንዴሳ ፍትህ ተነፍጎት አይቀርም ብለዋል። ሃጫሉን የገደለና ጀዋር መሐመድን ያሰረ አካል አይገዛንም፣ ፍትህ ለሃጫሉ ሁንዴሳ፣ ፍትህ ለጀዋር መሐመድ፣ ፍትህ ለኦሮሞ የፖለቲካ እስረኞች የሚሉና ሌሎች መፈክሮችን ማሰማታቸው ተሰምቷል። ከአምቦ የአምቦ ተማሪዎች ዛሬ ባፈነዱት ጸረ ብልጽግና የተቃውሞ ሰልፍ ላይ ሁሉም የኦሮሞ የፖለቲካ እስረኞች ያለ አንዳች ቅድመ ሁኔታ እንዲፈቱ የሚጠይቁ መፈክሮችን አስተጋብቷል። የአምቦ ከተማ ፖሊስና የኦሮሚያ ልዩ ኃይል
ሰልፉን ለመበተን ወደ ሰማይ መተኮሱን የከተማው ነዋሪዎች ተናግረዋል። ተማሪዎቹ ዩኒፎርማቸውን በመልበስ የተቃውሞ ሰልፍ በሰላማዊ መንገድ እያካሄዱ ያሉ በከተማው ፖሊስና በኦሮሚያ ልዩ ፖሊስ ጥቃት እንደተፈጸመባቸው የዓይን እማኞች ገልጸዋል። የዓይን እማኞቹ የተማሪ ዩኒፎርም ለብሰው በሰላማዊ መንገድ መፈክሮችን ያሰሙ ተማሪዎችን ማሰር፣ መደብደብና ማሸበር ከጸጥታ አካላት የማይጠበቅ አሳፋሪ ተግባር ነው ብለውታል። ከአምቦ የሚፈነዱ የነጻነት ትግሎች እንደ ሰደድ እሳት በመላው ኦሮሚያ እንደሚቀጣጠል የሚያውቁ የአምቦ የብልጽግና ካድሬዎች ውጥረት ውስጥ መግባታቸውና ታጣቂ ኃይሎችን በከተማው ማሰማራታቸው ታይቷል። የተቃውሞ ሰልፉ በተማሪዎች መፈንዳቱን ተከትሎ አምቦ ከተማ በከተማው ፖሊስና በኦሮሚያ ልዩ ኃይል መወረሩም ታይቷል። የብልጽግና አገዛዝ በመቃወምና ለኦሮሞ የፖለቲካ እስረኞች ድጋፋቸውን ለማሳየት የድሬዳዋ ተማሪዎች ትላንት የተቃውሞ ሰልፍ ማካሄዳቸው ይታወቃል። የድሬዳዋ ተማሪዎችም ብልጽግናን የሚያወግዙ መፈክሮችን አሰምተው ነበር። ትላንትና ተማሪዎቹ ጀዋር መሐመድን ጨምሮ ሁሉም የኦሮሞ የፖለቲካ እስረኞች ይፈቱ የሚሉና የአብይ